አላስታውስም አላውቀውም። ብቻ ግን እቺን ዛሬ እያለ ከ2 ሚሊዮን ብር በላይ ነው። ይሄ ለምን ያህል ቀን አብራችሁ ቆያችሁ? 41 ቀን። ከዛ ባለቤቴ ሀብት ማሸሽ ላይ በቃ ለራሱ ብቻ ያደረገ ነው ይሄ ልጅ። እኔ በማሽከርከርበት በጋቢና በመስኮቱ በኩል መጣና ከዛ ዞር ስል ጨበጠችልኝ፣ ጨበጥኩት። ብቻ ግን ትዝ የሚለኝ የሆነ ቅይሩ ብር ምናምን መቀራ በውል አላስታውሰውም። የሆነ ሰዓት ለራሴን የትን ያገኘሁት ከከተማ ወጣ ብዬ ከሆነ መንገድ ዳር ቆሜ፣ ለዛውም እኮ እዛ ቦታ የሄድኩት እሱ በዚህ ሂድ እያለኝ ነው የሄድኩት። በቃ ስለ ኑሮዬ ስቅስቅ ብዬ ያለቀስኩ እየነገርኩት። ከዛ አሁንም ማላናቴ ይመታኛል። ይኸው እየነገርኩ እኔ ያልኩን ማሰማ ልጅ ነው ይለኛል። እምባዬን እንደዚህ ጠረግ ነገር አደረገልኝና በምላሱ ላሰው ቀመሰው። ወደ አፉ ውስጥ ከተተውና አየህ በቃ እኔ የምነግርህን እኮ ብትሰማ አንተ ይለኛል። በቃ እሺ እሰማለሁ ምናምን ነገር ብዬ እሱም ማልቀስ ጀመረ። እሱ ደግሞ ሲያለቅስ ምን አደረገ መሰለ? እሱ ራሱ ሲያለቅስ የእሱንም ጠረገና ለእኔ ያቀመሰኝ። ዝም ብሎ ደግሞ በማል አናቴን ይመታኛል። አናቴ በቃ እንዴት እንደሚያመኝ እና ግን ምንም ተውልለው አልችልም። እናት አባቶቼም ይመጣሉ፣ ኧረ ወደ ቤት ተመለስ ነው፣ ምክራቸውን አልሰማም። ልጆቼም አስጠሉኝ። ባለቤቴም ጭራሽ እንደውም ከማንም በላይ እሷ ነበረች ያስጠላችኝ። በቃ ከሱ ጋር ነው ሙሉ። ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ነው ያለነው። እንደተለመደው ዛሬ በህይወት መንገድ ላይ አንድ እንግዳ ይዤላችሁ ቀርብ ያለውኝ ከእንግዳችን ጋር እንጫወታለን። ይህን ፕሮግራም ላይክ ማድረጋችሁን አትርሱ። ሰብስክራይብ ያርጋችሁ፣ ቤተሰቡን ሼር ያርጋችሁ፣ ደግሞ ለዘመድ ወዳጆቻችሁ አድርሱልን። ዛሬ በህይወት መንገድ ላይ ያገኘሁት እንግዳዬ በህይወት ውስጥ ከገጠመው ችግር አኳያ እናንተ በተማሩበት ያዋጣችኋል ታተርፉበታላችሁ ብዬ ወደ እኔ ከመጡት ጉዳዮች መሃል የመረጥኩትን እንግዳዬን ዛሬ ጊዜና ሰዓቱን ሰጥቶኝ ልናወራ እዚህ ተገናኝተናል። ራሱን ያስተዋውቀናል። እንግዳዬ እንኳን ደህና መጣህ። እስቲ ራስህን አስተዋውቅልኝ። እሺ አመሰግናለሁ ዘላለም። ከይቅርታ ጋር ግን እንደው ስሜን ባልጠቅሰው ለደህንነት ሲባል ስሜን ባልጠቅሰው ደስ ይለኛል። ከይቅርታ ጋር ነው። ችግር የለም። እና መጀመሪያ ግን ያው ስሜን ባልናገርም ስለ ራሴ አንዳንድ ነገሮች ልንገርህ። ባለትዳርና የልጆች አባት ነኝ። ስንት ልጅ አለ ብለህ ብጠይቀኝም ስንት ልጅ እንዳለኝ ባልናገር ራሱ ደስ ይለኛል። ምክንያቱም ይህ ነገር ትንሽ ጥርጣሬዎች ስለሚከተኝ። ምክንያቱም ስንት ልጆች እንዳለኝ ብናገርና ታሪኬን አሁን ሳወራ ቤተሰቦች ምን ትልሉ ስለሚችሉ ችግር የለም እሱ። እሺ ዞ ልጄ መጀመሪያ የግል ሰራተኛ ነኝ። እንደነገርኩህ ባለትዳርና የልጆች አባት ነኝ። የግል ስራዎችን ነው የምሰራው። በጣም አሪፍ የሆነ ገቢዎች አሉኝ፣ እግዚአብሔር ይመስገን። አሪፍ ኑሮ ነው የምኖረው። አሪፍ ኑሮ ስለ በገቢ በኩል እንደዚህ በገንዘብ በኩል እግዚአብሔር ይመስገን በጣም አለኝ የሚባል ሰው ነኝ። ስራዬም ቆንጆ ነው። እንደገና ደግሞ ብዙ ቤቶችን ማከራያቸው አሉኝ፣ ብዙ የምሰራቸው ቢዝነሶች አሉኝ። እና የሆነ ሳለ ምን ተፈጠረ መሰለህ? ከባለቤቴ ጋር አንድ ግጭት ውስጥ ገባን። ያው ማንኛውም ሰው ግጭት ውስጥ እንደሚገባው እኔና እሷም ግጭት ውስጥ ገባን። ግን ምን መሰለህ፣ ዋናው ግጭት ውስጥ መግባት ሳይሆን ግጭትን የደረሰብን ግጭት እንዴት ነው ልትፈታው የምትችለው ነው ዋናው ጉዳይ። እና እኔም የተማርኩት ያንን ነው። የእናንተም ተመልካቾች የኔን ታሪክ ሰምተው ግጭት ሲፈጠሩ ከባለቤታቸው ጋር ከባለትዳር አጋሮቻቸው ጋር ግጭት ሲፈጠር ወይም ደግሞ ከማንም ሰው ጋር ግጭት ሲፈጥሩ ምን አይነት እርምጃ መውሰድ እንዳለባቸው ጠንቅቀው እንዲያጤኑበት ስላሰብኩ ነው እዚህ ድረስ የመጣሁት። እና ከሷ ጋር እንደተጋጨው ማንም ሰው እንደሚጋጨው ነው የተጋጨሁት። ባለትዳር እንደሚጋጨው ነው። ምንም የተለየ ነገር አይደለም። ግን ግጭቱ እንደተፈጠረ መጀመሪያ የወሰንኩት ከቤት ጥሎ መውጣት ነበረ፣ እሷና ልጆቼን። እንዳጋጣሚ በዛ ሰዓት ደግሞ ከማከራያቸው ቤቶች ውስጥ የተለቀቁ ቤቶች ነበሩ እና ጥያት ወደዛ ነው ሄድኩት። እዛ መኖር ጀመርኩኝ። እዚህ ጋር ላቋርጥህና እንግዲህ ግጭት ይኖራል በማንም በህይወት ውስጥ። እንግዲህ ግጭት ራሱን የቻለ አንዱ የህይወት መልኩ መጋጨት ነው። የማይጋጭ ሰው የለም። እውነት ነው። ሰው እስከሆንን ድረስ ሀሳብ አለመጣጣም፣ አለመግባባት አለ። ይህ ደግሞ ሰውኛ ባህሪ ነው።
በህይወታችን ውስጥ በትዳር ውስጥ ግጭት ሳይኖረን ነው የምንኖረው ካልን ይሄ ድራማ ነው፣ ህይወት አይደለም። ወይ የተጠባበክ ነው የምትኖረው እንጂ ነፃነትን ጠብቀህ የሚሰማህን ነገር ተናግረህ ሐሳብ አንሸራሸር የምትኖረው ነገር አይደለም። ስለዚህ በህይወት ውስጥ መጋጨት ያለ ሆኖ አንተ የወሰንከው ውሳኔ በአንድ ጊዜ በዕለታዊ ግጭት በተነሳ ግጭት ውስጥ ብድግ ብለህ ቤት ጥለህ ወጥተህ እንግዲህ አቅሙ ስለነበራችሁ የምታከራዩት ቤት ስለነበራችሁ በአጋጣሚው ደግሞ ያ ቤት ክፍት ስለሆነ ወደዛ ቤት ነው የገባኸው። ይሄ ሲሆን እሷ ዝም አለች ማለት እንደው ብድግ ብለህ ወጥተህ እዛኛው ቤት ስትገባ ልጆችን ትተህ ነው ከቤት የወጣኸው። እሷም ምን ታርግ ስለ አንዳንዴ በመሀል ይሄ እንትና ይግባ ነው የሚባለው፣ ሰይጣን ይግባ ነው የሚባለው። በእርግጥ ራሳችንን ሰይጣን የምናስገባው። ጥዬ ስወጣ እሷ ምንም ልታደርግ ካልቻለች፣ በእርግጥ ልታስቆመኝ ሞክራ ነበረ። እንዳልኩ ግጭት መፈጠሩ አይቀርም፣ ግን ግጭትን እንዴት እንደምትፈተው ነው ዋናው ቁም ነገሩና እሷ እንደውም እኔ ልታስቆመኝ ሞክራ ነበረ እና ቤተሰቦቼም ምን ሞክረዋል እና በዛ ሰዓት እኔ አልሰማም ምናምን ብዬ በቃ ራሴን ማዳመጥ አለብኝ ምናምን ብዬ ብቻዬን ለመኖር ወስኜ ነበረ የወጣሁት። እና አሁን እዚህ የአበሻ ጨዋታ መጥቼ ሰዎች ይማሩበታል ብዬ የማስበውን ታሪክ የተፈጠረው ከዚህ በኋላ ነበር ማለት ነው። እንደው እዚህ ጋር ልጠይቅና በትዳር ምን ያህል ዓመት ኖራችኋል? በጣም ብዙ ዓመት ወደ 20 ዓመት ሊጠጋ ነው። 10 ምናምን ዓመት ልጆች አሉን እኮ በጣም ብዙ ልጆች። ስለዚህ ያው በቁጥር አልናገርም ብዬ ነው እንግዲህ ለምን መሰለህ ይሄን ያልኩህ። በዚህ ሁሉ ዓመት ውስጥ እንግዲህ ውድ የአበሻ ጨዋታ ቤተሰቦች መጠናናት፣ ራስን ማዳመጥ የሚባለው ነገር ያለው የቱ ጋ ነው? መልሱን ከእናንተ እጠብቃለሁ። ብዙ ልጆች ከወለዱ በኋላም ዓመታቶችን ካስቆጠሩ በኋላ በትዳር ከዛ በኋላ ነው ራስን ማዳመጥ ቢጀምረው ወይንስ ትዳር የሚለውን ጎጆ ወይም ትዳር የሚለውን ተቋም ከመመስረቱ በፊት ነው መጠናናት፣ ማሰብ፣ ራስን ማዳመጥ፣ እኔ ቱ ጋር ነው ያለሁት፣ ምርጫዬ ትክክል ነው ወይ የሚለውን ማዳመጥ ያለብን ነገር የቱ ጋር ነው? እንግዲህ ዛሬ ያደረገው ነገር ከሱም ከቤተሰቦቹም ፈቃድ ውጪ ባለቤቱንም ፈቃድ አልጠይቀም፣ ቤተሰቦቹንም ጠይቀውታል። ራሱን አግልሎ ራሴን አዳምጣለሁ አይነት ንግግር ነው የሚናገረው እና ይህንን ብዬ ነው ከቤት የወጣሁት ነው የሚለው። ይሄ የሚሆነው መቼ ነው? እስቲ እናንተ መቼ ነው የምትሉት? ከጋብቻው በፊት ነው መደረግ ያለበት? ከጋብቻው በኋላ ነው? ወይስ ልጆች ተወልደው ዓመታቶች ከተቆጠሩ በኋላ ነው? ምንድን ነው ማለት እዚህ እድሜ ጋር ቆመን ነው ወይ ስለገባንበት ስለመሰረት ነው ተቋም ስለመሰረት ነው ትዳርና ስለፈጠርናቸው ልጆች ቆመን የምናስብበት እድሜ ይሄ ነው ወይ? እንግዲህ አንተ አሁን እዚህ ጋር ልጠይቅ የፈለግኩት ይሄንን ነው። አሁን አንተ እዛ ጋር ብድግ ብለህ ሄደሃል። እንግዲህ ትልቅ ሰው ነህ፣ በእድሜ ይመስልሃል፣ ትንሽ ልጅ አይደለህም፣ ትልቅ ነጋዴ ነህ፣ አቅም አለ፣ ካፒታል አለ። ይሄ ሁሉ ነገር በአንድ ጊዜ መጣ አይደለም። አንተ በአንድ ቀን ምሽት እዚህ ካፒታል ላይ አልመጣህም፣ እዚህ ማኔጅመንት ውስጥ አልመጣህም። በስር ሰራተኞች የምታስተዳድር ሰው ነህ፣ ትልቅ ሰው ነህ እና ምን ማለት ነው ማለት ለራስህ የነገርከው ምክንያት ምንድን ነው? ልጆች አስጥሎ ከቤት የሚያስወጣህ ሌላ ምክንያት ምንድን ነው? ያን ያለ እንኳን የተለየ ምክንያት ኖሮኝ ሳይሆን በሰዓቱ ከእሷ ጋር ላይገጨኝ የቻለበት ምክንያቱ በቃ አግዝፍ ያየሁት በቃ ምክንያቱም ማለት ነው። እና በቃ በዛ ሰዓት የመጣልኝ ውሳኔ ራሴን ማዳመጥ ነው። በቃ በፊት ስናከራየንበት የነበረበት ሰዎች ስለወጡ እዛ ለብቼ ልንኖርና ከዛ እዛም እኮ ሄጄ አስቤ እኮ ሌላ ውሳኔ ልወስን ነበር እኮ ከኔ ጋር እኔ እንደዛ ያሰብኩት። ግን በጣም ትልቅ ስህተት ነበር የሰራሁት። ምንም ቢሆን ለባለትዳሮች መክረው እኔ የገጠመኝ ነገር ስለሆነ ነው። የፈለገ ግጭት ነገር ቢኖር አብሶ ደግሞ ልጆችም እያሉ ኖሮ ግጭትን እዛው መፍታት ነው እንጂ የባለትዳር የእናንተን ግጭቶች ራሱ ወይም ደግሞ የእናንተን የውስጥ ሀሳቦች አሳልፋችሁ ለሰው መስጠት የለባችሁ። ምክንያቱም የእናንተ ጉዳይ የእናንተ ነው። ትዳር ማለት ትልቅ የሆነ ተቋም ማለት ነው። ትልቅ የሆነ ተቋም ነው ትዳር ማለት እና ምንም የፈለገ ችግር ቢፈጠር በመሃላችሁ የገንዘብም ወይ ያለ መግባባት በብዙ አይነት መንገድ ግጭት ሊኖር ይችላል። በባለትዳሮች መካከል የፈለገ አይነት ብዙ አይነት ግጭቶች አሉ። የገንዘብ ግጭት አለ፣ ወይ በስሜት አለመጣጠም የሆነ ችግር አለ፣ ወይ ደግሞ በሱስ የሆነ ችግር ይኖራል።
ዋናው ችግሩ ላይ ሳይሆን ምንም ችግር ቢፈጠር ግን ባለትዳሮች ፍቺን እንደ ምክንያት ሳይሆን ችግሮችን እዛው መቅረፍ ነው፣ መቻቻል ነው የሚያስፈልገው። በእርግጥ የኔ ትዳሬ ተመልሷል፣ ግን ብዙ የተሰቃዩበት ስቃይ ስላለ ሰዎች ደግሞ ያ ነገር ሲደርስባቸው ሳይሆን ከሰዎች መማር ስላለባቸው እኔ የምነግራቸው ነገር ችግር ቢፈጠር ምንም ቢሆን እዛው ቁጭ ብሎ መነጋገር ነው ያለባቸው። የከፋ እንኳን ቢሆን ሽማግሌ ጠርተው ችግራቸውን ለነሱ ተናግረው እዛው ነው መፍታት ያለባቸው ባይ ነኝ። ወደ ዋናው ጉዳይ ስመጣ ምን አጋጠመኝ መሰለ ዞል፣ እኔም ወደዚህ የመጣሁትኝ እኔ የደረሰብኝ ነገር እንደው ብዙ ሰዎች እንዲያውቁትና ከኔ እንዲማሩ ስለፈለኩ ነው ወደዚህ የመጣሁት። በዚህ አጋጣሚ እናንተን ፕሮግራም ያለውና ሳላደንቃችሁ ማለፍ አልፈልግም። እዚህም ስላመጣችሁኝና እድሉን ስለሰጣችሁኝ በዚህ አጋጣሚ መመስገን እፈልጋለሁ። ዘላለሜ እንደነገርኩ ቤት ለብቻ መኖር ሲጀምር 2 ቀን የፈጀብኝ። በሁለተኛው ቀን በቃ ምን ማላውቀው ነገር ነው የተፈጠረው። ከሁለተኛው ቀን በኋላ አንድ ጓደኛ ተዋወቅኩ፣ የወንድ ጓደኛ እና ለ1 ወር ከምናምን እንግዲህ ቆይ እዚህ ጋር ላቋርጠና 2 ቀን ከቤት ወጥተህ አደርክ። ምንድን ነው የተሰማ በዛ ውስጥ? እንግዲህ ላለፉት 10 ምናምን ዓመታቶች በትዳር ውስጥ ኖረሃል፣ ቤት ውስጥ ነው የኖርከው። ዛሬ ግን በኩርፊያ ፈንግጠህ ወጥተሃል። እዛ ውስጥ ምንድን ነው የተሰማ? ገና 2 ቀን ነው እና በቃ በዛ ሰዓት የተሰማኝ ከግጭት ስሜት ውስጥ አልወጣሁም። እንደነገርኩ ግጭቱን በጣም አክብጄው ስላየሁትና ጥፋተኝነቱን ከኔ ይልቅ ወደ እሷ ላይ ስለደመደምኩኝ በቃ የበደል ስሜት ነው የተሰማኝ እና አሁን እያደረግኩት ያለሁት ነገር ትክክል እንደሆነ ነበር የሚሰማኝ። ከእሷ መራቁ፣ ከእሷ መሸሹ፣ ምክንያቱም የተበደልኩት እኔ ነኝ። ምክንያቱም እሷ ነች የበደለችኝ፣ እሷ ነች ጥፋተኛ፣ ምንም ጥፋተኛ አይደለሁም የሚል ስሜት ስለተሰማ በዛ ሰዓት የተሰማኝ የማደርገው ነገር ትክክል እንደሆነ ነው። ለዞም እኮ 2 ቀን ነው የፈጀው፣ 2 ቀን ነው ያደርኩትና 3ኛው ቀን አንድ ሰው ተዋወቅኩ። እንዴት ነበር የተዋወቃችሁ መንገድ? የተዋወቅንበት መንገድ ይገርምሃል። መኪናዬን እያሽከረከርኩ ነበርና የሆነ ቦታ ለምን እንዳቆምኩ አሁን ትዝ አይለኝም እንጂ እኔ በማሽከረክርበት በጋቢና በመስኮቱ በኩል መጣና ትከሻዬን ነካ አደረገኝ። ከዛ ዞር ስል ጨብጠኝ አለኝ። ከዛ ጨበጥኩት። ያው ማለት ምንም ላስብ አልችልም በዛ ሰዓት። ያው ሰላምታ ነው ወይ ደግሞ መንገድ ላይ መኪና ሲቆሙ የሚጠይቁት ልጆች የሉም፣ እንደዛ ትልቅ ነው በእርግጥ እሱም በቃ እሱም እንደዛ ነው ብዬ እኔ እንደውም መጋንቱን ውስጥ ዳሽቦርድ አካባቢ የሆነ ሳንቲም ብር ምናምን ነገር ፍለጋ ዞር አልኩኝ። ጨበጠኝ ሲለኝ ጨበጥኩት። ከዛ በኋላ ግን መኪና ውስጥ ገባ ጋቢና የሆነ እንደ ቅዠት አይነት ነገር ነው የሚሆንብኝ። አሁን ስለዛ ስሜት እሱ ከጨበጠኝ በኋላ ስላለው ስሜት አሁን እንደዚህ ነው ያለው ስሜት ብዬ ለማስቀመጥ ራሱ ይከብደኛል። ብቻ ግን ትዝ የሚለኝ የሆነ ቅዥሩ ብር ምናምን መቀራ በውል አላስታውሰም። የሆነ ሰዓት ለራሴን የትን ያገኘሁት ከከተማ ወጣ ብዬ ከሆነ መንገድ ዳር ቆሜ፣ ለዛውም እኮ እዛ ቦታ የሄድኩት እሱ በዚህ ሂድ እያለኝ ነው የሄድኩት። እሱ እየመራኝ ጋቢና፣ አስበው የዛኔ ነው የተዋወቅኩት። ጨብጦኝ ብሎኝ ነው አላውቀውም። ጋቢና ገባ። ከዛ በዚህ ሂድ እያለኝ ከከተማ አስወጣኝ እኔን። ከዛ በኋላ መንገድ ዳር ቆምንና ወሬያችን እንቀጥልን እና በቃ በዛ ሰዓት ስናወራ የበቃ ብዙ ዓመት የማውቁ ጓደኛዬ ነው ሳወራው የነበረው። ታስታውሳለህ ምን እንዳወራው? አስታውሳለሁ። ከዛ መጀመሪያ መንገድ ዳር ካቆመኝ በኋላ እዚህ መሀላናት የግንባሬን አካባቢ መተኝ። ከዛ ምን አይነት እንዴት እየሆንክ ነው ግን ኑሮ እንዴት ነው አለኝ። ከዛ በኋላ በቃ ማን ይቻለኝ ብዬ እያለቀስኩ፣ ጭራሽ ደግሞ ከባለቤቴ ጋርም ተጣልቻለሁ። ችግር እኔ ተበዳይ ነኝ ብዬ አስቤያለሁ። በቃ ስለ ኑሮዬ ስቅስቅ ብዬ ያለቀስኩ እየነገርኩት። ከዛ አሁንም መሀላናት ይመታኛል። ይኸው እየነገርኩ እኔ ያልኩን ማሰማ ልጅ ነው ይለኛል። ከዛ አሁን ሳለ ከሁለቱም አይኖቼ ነው በቃ እንደ ሴት ልጅ ነው እንባ ሲወጣ የነበረው ስለ ራሴ ኑሮ ሳወራው። ከዛ አሁን ሳለ እንባዬን እንደዚህ ጠረግ ነገር አደረግልኝና በምላሱ ላሰው ቀመሰው። ወደ አፉ ውስጥ ከተተውና አየህ እኔ የምነግርህን ስለማሰማ እኮ ነው ነገር ይለኛልና እኔም በቃ ለሱ እይተኝ ቀጠልኩ። እኔም ደግሞ በቃ የብዙ ዓመት ጓደኛዬ እንደሆነ ነበር የተሰማኝ። እሱም ደግሞ እዚህ ጋር ላቋርጥና
ምንድነው ማለት ይህን ያህል ብሶትን የሚያዳምጥ ጓደኛ የለህም? እንደው በግልጽ የምትነግረው ሰው አልነበረህም? አይ በዛ ሰዓት ነበረ፣ ግን ለሱ በነገርኩበት መንገድ የምነግረው እንኳን ሰው የለም። ማለት ጓደኞች አሉኝ ልነግራቸው የምችላቸው፣ እኔ ለነሱ ራሱ እንደዚህ አልነግራቸውም። ለምን መሰለ ለሱ እንደዚህ ልነግረው የቻልኩት ለካ መጀመሪያ ጨበጠኝ ሲለኝ በቃ ድግም ታስነክቶኛል። ለዛ ነው እና ለማላውቀው ሰው እንደዛ ስቀባጥር የነበረው። ከዛ ምንባይን ወደ አፉ እስከ ከተተ በኋላ በጣቶቹ ጠረግ አረግልኛ፣ በምላሱ እንዲላስላስ አረገው። ከዛ እኔ የምነግርህ እኮ የማትሰማው ለዚህ ነው፣ በቃ እኔ የምነግርህን እኮ ብትሰማ አንተ ይለኛል። በቃ እሺ እሰማለሁ ምናምን ነገር ብዬ እሱም ማልቀስ ጀመረ። በቃ እሱም ደግሞ ሲያለቅስ መጀመሪያም የተበዳይነት ስሜት ነበረኝ በባለቤቴ በገዛ ባለቤቴ እንኳን እንደዛ በድለኝ የሚረዳኝ ጓደኛ አለ ለካ የሚል ስሜት ውስጥ ገባሁለ። ከዛ ቤተሰቦቼም ነው ያስጠሉኝ። ማለት እሱ ደግሞ ሲያለቅስ ምን አደረገ መሰለ፣ እሱ ራሱ ሲያለቅስ የእሱንም ጠረገና ለእኔ ያቀመሰኝ። በቃ በዛ ሰዓት ደንዝዣለሁ። እሱ የሚያደርገኝ ነው የማደርግለት። እምባዩን ጠረግ ያደረገና ለእኔም አቀመሰኝ። በቃ ሁለታችንም እያያችንን ምናምን ነገር። እሱ ባንተ ታሪክ ነው የሚያለቅሰው? በእኔ ታሪክ ነው የሚያለቅሰው። ማለት እሱ የውሸት ነው የሚያለቅሰው። እምባውንም አንብቶ ለእኔ የሚያስቀምሰኝ እንደ እውነት ለእኔ አዝኖ ወይ ደግሞ በእኔ ምክንያት በእኔ ታሪክ ማለት አዝኖ ወይም ደግሞ በቃ ደንግጦ ሳይሆን ለካ ለእሱ እንዲመቸው ነው የእሱንም ባለኔ ማቅመሱ፣ የእሱንም ባኔ መቅመሴ ወይም ደግሞ የኔም ባሱ መቅመሱ ለካ ለስራው እንዲመቸው ነው። እኔም በጣም በቃ በራሱ ቁጥጥር ስር እያደረገኝ ነው። ልክ እሱ እንትን ሆኖ መሪ ሆኖ እኔ ተመሪ ሆኖ በቃ እሱ ባለኝ መንገድ ነው የሚሄደው። ዝም ብሎ ደግሞ በማል አናቴን ይመታኛል። አናቴ በቃ እንዴት እንደሚያመኝ እና ግን ምንም ተውልለው አልችልም። ከዛ በኋላ ከሱ ጋር እንግዲህ ኑሯችንን ቀጠልን። ማለት አንተ ቤት መጥቶ ማደር ጀመረ? እኔ ቤት እንኳን መጥቶ አያድርም። በቃ ቤተሰቤን ጠላው። እናት አባቶቼም ይመጣሉ፣ ኧረ ወደ ቤት ተመለስ ነው። ምክራቸውን አልሰማም። ልጆቼም አስጠሉኝ። ባለቤቴም ጭራሽ እንደውም ከማንም በላይ እሷ ነበረች ያስጠላችኝ። በቃ ከሱ ጋር ነው ሙሉ። ባይገርም ከሱ ጋር ስውል ለ40 ምናምን ቀን ወይም 1 ወር ከምናምን ቀን ነው ያልኩት። በዛ ጊዜ ውስጥ ወደ 2 ሚሊዮን ብር አውጥቼ ለሱ ሰጥቼዋለሁ። እንግዲህ የመርካቶ ነጋዴ ነህ? አዎ። ከመርካቶ ምን ትሰራለህ? ሱቅ ትገባ ነበር? ሱቅ እጄ ነው ብር ስፈልግ። አሁን ለምሳሌ እሱ 50 ሺህ ብር እኮ ሲለኝ እጄ ሱቅ ከዛሬ ወይም ደግሞ ከተሰራ የሆኑ ቃላቶች ከተሰራበት አያነሰው ለሱ ሰጠዋለሁ። ከዛ የሆነ ብር ሲለኝ ባንክ ቤት እየገባው ለሱ መስጠት ነው። ባንክ ቤት ደግሞ ባይገርም እኔ ደግሞ መኪናን ማሽከረክረው መኪናን አሽከርክሬ ባንክ ቤት በሩ ጋር እንቆማለን። እሱ ማንም እንዳያየው ከመኪናው አይወርድም። እኔ ወርጄ እሱ የጠየቀኝን ብር አምጥቼ ይኸው አስረክበዋለሁ። ማታ ሲመሽ ትለያያላችሁ? ወዴት አካባቢ እንደምታደርሰው ታውቃለህ? አላስታውስም፣ አላውቀውም። ብቻ ግን ዝም ብር አምጣ ሲለኝ ብር መስጠት ነው። ጓደኞቼን እየደወልኩ ከእሱን ካገኘሁ በኋላ እንደነገርኩ ቤተሰቦቼን፣ ልጆቼን፣ ተዳሪ ማውረስ ቻሉ። ድሮም መጀመሪያ ማስጠሉኝ ተበደልኩ ምናምን እያልኩ ነበረ። ጓደኞቼ ጋርም አልገናኝም ነበርና በቃ እያስጨነኳቸው 50 ሺህ ብር እስቲ አምጡ። እሱ ያለኝ 40 ሺህም ካላ 50 ሺህም ካላ 50 ሺህ ኧረ እስቲ እንደዚህ ኖ ምናምን ነገር ያሉ። ከዛ ከሆነ ሰዓት በኋላ ባለቤቴ መጣ። ምንድነው አንተ እያደረግህ ያለው? አካውንታችን አለ ማለት ብሩን ዝም ብለህ የት ነው እያወጣህ እንትን የምትለው? ሰምታለች ለካ እሷም ብር ዝም ብዬ እንደማወጣና ጓደኞቼን ምን ሳስጨንቅ እንደነበረ ሰማች። ከባንክ ቤትም ዝም ብዬ አወጣለሁ። እንደገና ደግሞ ሱቃችንም እየሄድኩኝ ከሱቅ እቀበላለሁ። ማለት እንደዚህ ማደርገው ትልልቆች ብር በሺዎች የሚቆጠሩ ነው እንጂ በቀን ደግሞ ይሄ ዝም ብሎ ትንሽ ብሮችማ እሱ ከቤት ኪራይ እንትን ብሎ ለሱ ነው የምሰጠው። እና ባለቤቴ አንተ ምንድነው እያደረክ ያለው አለች። ከሷ ጋር ጭቅጭቅ ምናምን ግጭት ምን አገባሽ ምናምን ነገር የሚሉት ነገር ውስጥ ገባን። ምክንያቱም በቃ ገንዘብ ያለ አግባብ እያወጣው ነው። እንደነገርኩ አጠቃላይ ቀስ እያለ እችን ዛሬ እያለ ከ2 ሚሊዮን ብር በላይ ነው። ይሄ ምን ያህል ቀን አብራችሁ ቆያችሁ? 41 ቀን። 1 ወር ከ11 ቀን 41 ቀን የሚባለው 41 ቀን ቆየን። ከዛ ባለቤቴ አይ ነገር ሀብት እያሸሸ ነው። እሷ እንደውም የመሰላት እንዲያውጥቼ ለሰው የምሰጥ ሳይሆን
ሀብት ማሸሽ ላይ በቃ ለራሱ ብቻ እያደረገ ነው ይሄ ልጅ ይሄ ሰውዬ ለራሱ ብቻ እያደረገ ነው ሀብታችንን ንብረታችን ለራሱ ብቻ እያደረገ ነው ብላ እንግዲህ ባለቤትህ በሌላ አቅጣጫ አያችሁ ጉዳዩን እምልህ ግን ይሄ ሰውዬ ቀን አብራችሁ ምግብ ትበላላችሁ ወይ ምግብ መብላት ብዙ ነገር በቃ እንበላለን እንዞራለን እዚህ ቦታ እንዲለኛል ይሄዳለው እሱ በሚል ነው ማለት የት ቦታ እንደወሰደ ታስታውሳለህ ጭንቅላቴን ተቆጣጥሮታል እና አዲስ አበባ ዞረናል ማለት እሱ የፈለገበት ቦታ እሱ ለራሱ ጉዳይ ምን ነበር የሚያደርገው እየዞረ ምንም አላስታውስም አሁን ይሄ ነው አይደለም ይወርዳል የሆነ ማላቀው ቤት ይገባል ይመጣል ከዛ እንደነጋን ልክ ከጓደኛ ጋር አስታርገ የነበረው ነገር አለ እንደዛ ነው ግን እኔ አሁን ድረስ ግራ በሚገባኝ መልኩ ይሄ መሀል አናቴ ግንባሬ ጋር እንደዚህ የሚመታኝ ነገር ነው ኦኬ በየመሃሉ እያወራ ይመታኛል በቃ አናቴ ብስት ያለ ይመስልኝ ድንዝዝላለሁ ድንዝዝ ማለት ነው ከዛ በኋላ አላቆም ምናልባት እንደዛ የሚያደርገኝ ስገምት አላቅም ምናልባት ወደ መንቃቱ እየመጣው ሲሆን ይሆን ምናምን አላቅም እርግጠኛ አይደለም ያ ቢሆን ታዲያ የሌሊቱ ሰዓት ላይ ለምን አትነቀም አብረህ ነበርክ ለሌሊት እንግዲህ ለብቻ ነው የምትተኛው አትገናኙም ማታ ተለያያላችሁ ጠዋት ነው የምትገናኙት ጠዋት እንገናኛለን ጠዋት እንዳገኝህ መጀመሪያ ምን እንደሚያደርገው በቃ መሽኖ ሲገበጋል የመጀመሪያ ስራው አናቴ መምታት ነው ማለት አናቴ ሲመታኝ እኔ አላቅም ብቻ ሰው ይኑር አይኑር አላቅም መኪና ውስጥ ነው ይመታኛል ከዛ በኋላ ልክ እሱ ጭንቅላቴን ይቆጣጥሯል ይመራኛል በቃ እንደፈለገ ማታም ስትለያዩስ ማታ እንኳን እንደዛ ያደርጋል በቃ ቀን ያደርጋል እንደፈለገ ቀን ከአንዴ በላይ ነው ብዙ ጊዜ በመሃል እንዲህ ስናወራ ይመታኛል በቃ እንደፈለገ ሆነለታለሁ ማለት ነው ለሱ እንደምሰጣጣቅም እንጂ ባለቤቴም ይሄን ጉዳይ ደረሰችበት እንደነገርኩ ሀብት ያሸሸው ሀብት ለኔ ብቻ ማድረግ መሰላት ከጓደኞችም ለካ ተመካክራለች ምክንያቱም ጓደኞቼ ያለኝ የሥራ እንትን ያውቃሉ ከነሱ 50,000 ብር ያልኩ ሳስጨንቃቸው ጊዜ እንደዚህ የመጠየቅ እንደውም እኔ የምጠየቅ ሰው ነኝ በእነሱ እና ግራ ቢገባቸው እሷንም አማከሯት እንደዚህ እኮ ያደረገ ነው ምናምን ነገር ከዛ ከሱቅም አንዳንድ ነገሮች ኢንፎርሜሽን ደረሳት ሱቅም ሄዶ ሰው የለችበት ሰዓት ነበረ የተሰራበትን ብር እንዳለ ነበር የሚሉ እንደነገሩ መርካቶ ነው ሱቄ በጣም አሪፍ የሆነ ገቢዎች ነው ማገኘው ከዛ ባለቤቴ እንደዛውላ ሰምታ በቃ ይመሰላት ሰው ሀብት ያሸሸው ነው እና በዚህ አጋጣሚ ለማመስገናት እወዳለሁ ባለቤቴ ነው ሁሉ እንኳን ያደረኩ መጀመሪያ ወደ ህግ ቦታ አይደለም ሄደችው መታንኝ ነው ያናገረችኝ ለምን እንደዚህ እንዳደረኩኝ ከዛ እኔ እሷን አልሰማትም ማለት ጭራሽ ደግሞ እሷን ሳያት በቃ ልጁን ቁጥሩን አበዛ ለተቆጣጣሪ መጣ እሷን ሳይል ደግሞ በቃ ጭራሽ አስጠላችኝ እሷ መታ ለምንድነው እንደዚህ የምታደርጉ ነው ያለችኝ ከዛ አልሰማም አልኳት ያው ሁለተኛ አማራጯ ሊሆን የሚችለው ወደ ህግ ቦታ መሄድ ነው የሴቶችና ህፃናት ሄዳ ከሰሰችኝ እንዳስልኮ ዝም ብለን በማይሆን ግጭት ምክንያት ወጥቼ ነው ይሁንና ነገር ያደረኩት ፍቺ እንኳን አልፈጸምንም ፍቺ እንኳን ፈጸምንም ቢሆን እሺ ይሄ ነገር ምንም ፍቺ ሳንፈጽም ሀብት ያሸሸው ነው ምናምን ነገር ብላ ሄዳ መለከተች ከዛ እነሱም ደግሞ በአካል እንዲቀርብና ክስ እንደተመሰረተብኝ መጥሪያ ላኩልኝ ከሴቶችና ህፃናት እኔ አልሰማም አልኩ በቃ እንደነገርኩ አይምሮ ሁሉ ነገርን ያ ልጅ ስለተቆጣጠረው አልሄድም አልኩና እሱም ለካይን ነገር ያቀል አወቀ ከዛ መጨረሻ ላይ ቢቸግራቸው ፖሊስ መጣ ቤት ፖሊስ ሲመጣ እንደአጋጣሚ ከልጁ ጋር ነበርኩኝ ከተቆጣጣሪ ልጅ ጋር ማለት ሳያዩት የሆነ ነገር እንትን ጠፋ ተሰለበ ማለት እንዴት ነው ጠፋ ማለት ከመኪናው ፎቶ የት እንደሄደ አላውቅም ከዛ ነበራችሁ ነበርን ከዛ እንደነገርኩ መታኝ እና ሄደ እኔ ምንድነው የመጀመሪያ እንትን እንደወደኩኝ ቀረውኝ እዛ መኪና ውስጥ በቃ ወደኩኝ እሱ መቶኝ ሄደ በቃ በሳምንት ነው የነቀውት ምንም አላለም ዝም ብሎ መቶን ሄደው ወይስ ሚለፈልፈው ነገር ነበር ምንም አላለም መቶኝ እኔ በቃ ሳምንቱን ሙሉ ራሴን አላቅም ነበር ከዛ በኋላ ቤተሰቦቼም ባለቤቴም ግራ ገባትና ለምንድነው ህክምናም ላይ ነበርኩና ግራ ገባት በቃ ተይዣለሁ ስለተያዝኩኝ በቃ ጸበል ልሞክር ተብሎ ጸበል መጠመቅ ጀመርኩኝ
እና ጸበል ብዙ ጊዜ ተመላለስኩ። ብዙ ጊዜ በጣም ጸበል ተመላለስኩኝ እና በቃ በጸበል ምን ትልል አልቻለም ማለት ለምን እንደሆነ አላውቅም። በእርግጥ ለአምላክ ምንም የሚሳነው ነገር የለም። ከዛ ገዳም ራሱ መግባት ጀመርኩ። እዛው መኖር ጀመርኩኝ። ገዳም አባቶች እየጸለዩልኝ ምን እያሉልኝ አሁን ከዚህ ነገር ተፈታው። ግን ስቲል እስካሁን ድረስ አናቴን ይሰማኛል ህመም፣ ጭንቅላቴን የሆነች ፔን አለች። ተመልሻለሁ እግዚአብሔር ይመስገን። ያው የወሰደብኝ ተወስዶብኛል። ያው ወደ 2 ሚሊዮን ብር የሚሆን አጥቻለሁ። በእርግጥ እኔ ከተወሰደብኝ ይልቅ አሁን ያለኝ በረከት ስላለው ይበቃኛል። እና እኔም እዚህ የመጣሁት ዞላ ከኔ ብዙ ሰዎች እንዲማሩና ይህን ታሪክ እንዲያውቁ ብዬ ነው። ስላዳመጥከኝ ጊዜ ሰጥተህ ስላዳመጥከኝ አመሰግናለሁ። እንግዲህ የአበሻ ጨዋታ ቤተሰቦች ከእንግዲህ ጋር ይህን የመሰለ ቆይታ አድርጌያለሁኝ። ባለትዳሮች የሆናችሁ ሰዎች በግጭታችሁ ላይ ጀንበር ባይገባ መልካም ነው። ግጭታችሁን አታሳድሩት። በተቻለ በመነጋገር ለመፍታት ሞክሩ። በህይወት ውስጥ ምንም ትልቅ ነገር የለም። እናንተ ትዳር የሚበልጥ ነገር የለምና ቆም ብላችሁ ተወያዩ፣ ተነጋገሩ። በመነጋገር ለውጥ ይመጣል፣ በመወያየት ለውጥ ይመጣልና ተነጋገሩበት፣ ተመካከሩበት። ይሻላል ያላችሁትን ነገር አድርጉ እንጂ በኩርፊያችሁ ላይ ጀንበር አይጥለቅ። ኩርፊያ ሲያድር እንግዲህ እንደዚህ እንግዲህ አይነት ችግር ውስጥ የመግባት ነገር አለ። አሁን ደግሞ ያው ያለበትን ነገር እንደነገራችሁ ነው። እናንተ ደግሞ ይሻላል፣ ይበጃል፣ እንዲህ ብታረግ ጥሩ ነው የምትሉትን ነገር ምከሩት። እናንተም ለሚያስፈልጋችሁ ነገር ጥንቃቄ ሆናችሁ ዘንድ ይሄን አቅርቤ ያለሁኝ። ከማታውቁት ሰው ጋር በቀላሉ ግንኙነት ላለመፍጠር ጥንቃቄ አድርጉ። እንግዲህ ዘመኑ ከፍቷልና ተብሎ ተጽፏልና በዚህ በከፋ ዘመን ውስጥ ራሳችሁን ጠብቁ። ወደ እግዚአብሔር ደግሞ በበለጠ ቅረቡ፣ እሱም ወደ እናንተ ይቀርባል ተብሎ ነው የተጻፈው። ስለዚህ መሸሸጊያ አምባ የሚሆነው እግዚአብሔር አምላክ ብቻ ስለሆነ ከእንዲህ አይነት ነገር ሁሉ ለመጠበቅ ወደዛ ነገር ተጠጉ። አቋራጭ መንገዶችን አትፈልጉ። ብዙ ሰዎች በእኔም በህይወቴ ውስጥ የመጡ ሰዎች አሉ። ግን ይዘው የመጡት መንገዶች አቋራጭ መንገዶች ናቸው። እነሱ ደግሞ ዋጋ ያስከፍላሉና አቋራጭ መንገድን አትውደዱ። እምቢ ማለትን ልመዱ። ያ የተሻለ ነው። በተረፈ በነገራችሁ ሁሉ ጥንቃቄ በተሞላበት መንገድ ሂዱ። ሰሞኑን በተለያዩ እንግዲህ ብዙ ገጠመኞች መጥተዋል ወደኛ። የመረጥናቸውን ደግሞ ይዤ እመጣለሁ። ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ከአበሻ ጨዋታ ጋር ነው። መልካም ቆይታ። እግዚአብሔር አምላክ በነገር ሁሉ መስተካከልና መሳካትን ይስጣችሁ። ተባረኩ። አመሰግናለሁ። መልካም የሥራ ሳምንት ይሆንላችሁ።